ባህር ዳር የውበት ሚዛን ጣናን ያቀፈች ውብ ከተማ ውቢቱ ጎጃሜ። በመጀመሪያ ስሟ ባህር ዳር ጊዮርጊስ ያሁኗ ባህር ዳር ከ1810 እስከ 1990 ባለው ጊዜ ውስጥ ከ1200 እስከ 2000 ነዋሪዎች የነበሯት ገዳማትና የንግድ ማዕከላትን የያዘች እንደነበረ ታሪኩ ያስረዳል። የባህር ዳር ከተማ ከፍተኛ የንግድ እንቅስቃሴ ያላት፣ የጣና ሐይቅም የውበት መገለጫዋ የሆነላት ናት። ጣሊያኖች ለባህር ዳር ፖለቲካዊ ጠቀሜታ በመስጠት የጣና ሐይቅ ደቡባዊ ግዛቶችን የአስተዳደር ማዕከል አድርጓት ነበር። ባህር ዳር በ1933 የወረዳ ከተማ በመሆን የአስተዳደር ከተማነትን ተላበሰች። በዚህም የመንግስት መስሪያ ቤቶችና የህዝብ አገልግሎት መስጫ ተቋማት ተቋቋሙ። በ1960ዎቹና 70ዎቹ በፍጥነት እያደገች ሄዳ የጎጃም ጠቅላይ ግዛት የአውራጃ ዋና ከተማ ለመሆን ቻለች። ባህር ዳር በ1980ዎቹ ባህር ዳር አስደናቂ እድገትና መስፋፋትን በማሳየት የአማራ ብሔራዊ ክልል ዋና ከተማ ሆነች። የሀገሪቱ የነጻ ገበያ የኢኮኖሚ ፖሊሲ ኢንቨስትመንትንና ሌሎች የገበያ አማራጮችን የሚያበረታታ በመሆኑ ባህር ዳር ይህንን ተጠቀመችበት። ዛሬ ባህር ዳር የአስተዳደር ማዕከል ብቻ ሳትሆን የኢንዱስትሪ፣ የንግድ፣ የመዝናኛ፣ የትራንስፖርት፣ የጤና፣ የትምህርትና የቱሪዝም ማዕከል ሆናለች። በ13ኛው ክፍለ ዘመን መጀመሪያ አካባቢ እንደተቆረቆረች የሚነገርላት ባህር ዳር ከተማ የስሟ መነሻ ታሪክ እንዲህ የሚመዘዝ ነው። አጼ ሰርጸ ድንግል ታቦቱን የትና ኑረው ተብሎ በተጠየቁ ጊዜ ባህሩ ዳር ማለታቸውን ተከትሎ ባህር ዳር የሚል ስያሜን መጠሪያዋ እንዳደረገች ባፈ ታሪክ ይነገራል። በአዲስ አበባ ከሰሜን አቅጣጫ በኩል የምትገኘው 565 ኪሎ ሜትር ርቀት ላይ የምትገኘው ባህር ዳር ውብ የተፈጥሮ ገጸ በረከትንና አረንጓዴ ተፈጥሮን የተላበሰች ከተማ ናት። ባህር ዳር የሀገሪቱ ውብ ከተማ ነች ተብላ በተደጋጋሚ ተመርጣ አሸንፋለች። በርካቶችም እረፍትን የሚሸምቱባት፣ በተለይም የውጭ ሀገር ዜጎች የሚመርጧት ድንቅ ከተማ ናት። ባህር ዳር ስትጠራ ለቀጠሮን እንዲሁም ወደ ጣና ለመዝለቅ የጊዮርጊስ ቤተ ክርስቲያንና የአካባቢው ሰፈር ይጠራል። እነ ሞቢል፣ አየር ሜዳ፣ ጎርድም፣ አባይ ማዶ፣ ቀበሌ 14 የባህር ዳር መጠሪያ ስፍራዎቿ ናቸው። ባህር ዳር መንገዶቿን ከሁሉ ቀድማ በዘንባባ ያስጌጠች፣ መንገዶቿ የተዋቡ በእጅጉም የጸዱ ናቸው። ይህም ባህር ዳርና ነዋሪዎቿን ያስተሳሰረ ሆኗል። ባህር ዳር ለመኖር ምቹ ከተማ በሚል ትደነቃለች። ይህንን ዩኔስኮም ይህንን መዝግቦላታል፣ ሸልሟታለም። በበርካታ ልቦለድና በእውነት ላይ ተመስርተው በተዘጋጁ መጻሕፍት እንደተከተቡት የዳጋ እስጢፋኖስ፣ ክብራን ገብርኤልና እንጦስ ኢየሱስን ያሉ 21 የሚደርሱ ጥንታዊ ገዳማት በደሴት አቅፋ የያዘችው ባህር ዳር በኢትዮጵያ ትልቁን ሐይቅ የጣናን ሐይቅ ይዛለች። ከዚህም በተጨማሪ ጥቁር አባይን ከራሱ ሳይቀላቀል ለዘመናት ያሻገረው የከተማዋ ውበት ልዩ ተፈጥሯዊ መገለጫዋ ነው። ይህም በዩኔስኮ ተመዝግቧል። ባህር ዳር የተለያዩ የቱሪስት መዳረሻዎች ያሏት ሲሆን የጢስ አባይ ፏፏቴን ጨምሮ በጣና ደሴቶች ላይ የሚገኙ ገዳማት ውስጥ ያሉ ጥንታዊ ብራናዎች፣ ታሪካዊ ቅርሶች ይገኙበታል። ባህር ዳር የኢንዱስትሪ ፓርክን ጨምሮ ሌሎች ፋብሪካዎችን ይዛለች። በሆቴልና በቱሪዝም ዘርፉ ላይም በጣና ሐይቅ ዙሪያ ከከተሙት ሆቴሎቿ በተጨማሪ በርካታ በደሴቱ ዙሪያ የሚገኙ ሎጂዎችና ሪዞርቶች ባህር ዳርን መናገሻቸው አድርገዋል። ባህር ዳር የጣናን አሳ የራሷ መታወቂያ አድርገዋለች። ለበርካቶችም አስደሳች የሆነ ምግብን ታቀርብበታለች። ይቺው ከተማ በርካቶችን ለሀገር በሙያቸው እንዲያበረክቱ በትምህርትም በምግባርም ኮትኩታ አሳድጋለች። ከእግር ኳስ ተጫዋች እስከ አውሮፕላን አብራሪ፣ ከሕክምና ዶክተር እስከ መሐንዲሶች ይቺው ውብ ከተማ
ያፈራቻቸው ናቸው። ባህር ዳር እጅግ ውብ፣ እጅግ ተወዳጅ፣ የውበት ሚዛን የሆነች ትልቅ ከተማ ናትና ሰላሙን ሁሉ እንመኛለን። ክፉ አይንካሽ፣ ደግ ደግሽን እንስማ፣ የእኛን ባህር ዳር ቆንጆችን ከተማ